አብርሽ መጣ ሩትዬን ግጥም አድርጎ ናፍቆቱ ሊወጣ አቀፋት። ሄርሜላ ቅጥል ድብን አለች። እንግዲህ ትላንትና ባለቻቸው መሰረት ዴቭና ቡዜን ነገ ባሌን እንደታመጡ ተፈልጋለሁ። ስፈልግሽ ትመጫለሽ፣ ስፈልግሽ ትሄጃለሽ። አዳሜ በሙሉ ባለቻቸው መሰረት እንግዲህ የሷ ዛቻ ፈርቶ ሳይውሉ ሳያድሩ ባሏን አጥቶ አስረክቧል ማለት ነው። ከነ ውሽሚቷ ማለት ነው። ውሽሚቷም እንግዲህ ዛጋ አብርሃም እንደዛ ሲያቀፋት ሩትዬም ሲል እንግዲህ ማየት ነበረባትና እሷ ማጠገባቸው እየቆመች ነው እንግዲህ መተው ሩት ላይ የተንጠበጠበባት አይታችኋል። ቪዲዮ መጨረሻ ይው አብርሃም የታለ ብላችሁ ለምትጠይቁ በሙሉ መጨረሻውን እስከ መጨረሻ ድረስ ቪዲዮውን ይዩት። ቀጣይ ክፍል አለው። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። አቦ ሁላችሁም በአለም ዳርቻ ያላችሁ ሁላችሁም በተለይ ደግሞ ለመዳም ቅመሞች ሰላማችሁ ብዝት ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ አብርሃም መጥቷል። ሄርሜላና ሩቲ ተናንቆ ሊገዳደሉ እንግዲህ ዛሬ ንቅ አድርጋታለች። እቺ ኮቶታም ያቁሩፉድ የሆነ ዳኒም ነበርና እሱንም ልክልኩል ስትናገርበት ነበርና አብርሃም ደና የሚሆነው ወይ ሆስፒታል ወይም የሆነ ቦታ ከሄደ ነው እንጂ ሄርሜላ ወይም ደግሞ እነ ቡዜ ጋር ስለሆነ ብቻ አይደለም ወደ ጤንነቱ ሊመለስ የሚችለው። እስቲ ደና መሆኑን ደግሞ አብረን እናያለን። አብርሃም እንዲመጣ ፈልጋለሁ ብላለች። በመጨረሻም አብርሃም መጥቶ እንግዲህ ቀጣይ ቪዲዮ ደግሞ የባተው ቪዲዮ አብረን እናያለን። አቦ ከዚህ በላይ ወሬ አላበዛባችሁ።